በጣም ቀለል ያለ በርገር ነው። ጎድጓዳ ሳህናችን ላይ 445 ግራም የተፈጨ ስጋ እናደርጋለን። አንድ የሾርባ ማንኪያ ኦኒየን ፓውደር፣ የሚጥሚጣ ማንኪያ የበርገር ሲዝኒንግ፣ የቡና ማንኪያ ሁሉንም ያካተተ ሆል ሲዝኒንግ። ቅመሞች ከጨመርን በኋላ በደንብ አድርገን በእጃችን እናዋህደዋለን። በርገራችንን በደንብ አድርገን ካዋህድ ነው በኋላ እጃችንን በመጠቀም በደንብ አድርገን በርገሩን ቅርጽ እናስይዘዋለን። በመቀጠል ሽንኩርት ጁሊያን እንከትፋለን። ቲማቲም እናዘጋጃለን። በመቀጠል መጥበሻችንን አግለን 2 የሾርባ ማንኪያ ዘይት እናደርግና ሽንኩርታችንን ጨምረን ሽንኩርታችንን አብስለን በደንብ አድርገን ካርማናይዝ እንዲሆንልን ልክ እንደዚህ እስኪሆን እናበስለዋለን። እዛው መጥበሻ ላይ ትንሽዬ የገበታ ቂቤ እናደርግና አርግተን የገበታ ቂቤ ሲቀልጥልን ዳቦአችንን እናደርግና ዳቦአችንን ቶስት እናደርጋለን። ጨረሻም በሌላ መጥበሻ ላይ 1 የገበታ ቂቤ እናደርግና ቂቤያችን ሲቀልጥልን የበርገር ስጋችንን እንጨምርና ሁለቱን ሳይድ 6 ደቂቃ እናበስለዋለን። ልክ እንደዚህ ጎልደን ብራውን ሲሆንልን መጨረሻ ላይ ቺዝ እናደርግና ቺዛችን ትንሽ ሜልት ሲያደርግ አውጥተን እናቀርበዋለን። በስተመጨረሻም በርገራችንን እናዘጋጃለን። ከስር የቻፖሌ የበርገር ሷስ እናደርጋለን፣ ሰላጣ፣ ቲማቲም። ከዛም በርገራችን ላይ ከላይ ካረግን በኋላ ቅድም ያዘጋጀነውን ካርመላይዝ ኦኒየን እናደርግና በተጨማሪም የበርገር ሷስ በማድረግ ልክ እንደዚህ በቆንጆ ሁኔታ አዘጋጅተን እናቀርበዋለን።